በማይመለከተን ነገሮች አንግባ። ያንንም ስንመለከት ይህንንም ስንጠየቅ ይህንም ካልተረዳው ባልን ቁጥር ሳናስበው ሐሜተኛ እንሆናለን። ሳናስበው በሰው ላይ እንቀናለን። ሳናስበው የሰው ስም ካልተነሳ ውስጣችን አይረካም። የዛን የውሻ ባለቤት ታሪክ አናውቀውም እንዴ? ውሻውን እየተከተለ የሄደው ባለቤት ሰውየው እቅዱ ወይም ፍላጎቱ ወንድሙ ጋር መድረስ ነው። መንገዳቸው የ30 ደቂቃ መንገድ ነው። በዛ መንገድ ላይ ወንድሙ ጋር ለመድረስ ሲሄድ ወንድሙ ውሻው እዛም የድመት ድምፅ ሲሰማ ይጮሃል፣ እዚህም የውሻ ድምፅ ሲሰማ ይጮሃል። እዛም የሆነ ነገር ሲያገኝ ሰዓት ይፈጃል። በዚህ መልኩ እየተከታተሉ መንገድ በሚሄዱበት ጊዜ ወንድምየው ጋር ወንድሙ ይደርሳል። ሲደርስ ወንድምየው በጣም በመገረም የተነሳ አብራችሁን የመጣችሁት ነገር ግን አተነፋፈሳችሁ አይደለም፣ ውሻው እያለከለከ ነው፣ አንተ ግን ኖርማል ነው አተነፋፈስ ሲለው፣ አይ እኔ የመጣሁት የመጀመሪያም ከቤቴ ስነሳ አንተን ለማግኘት ነው። ውሻው ግን ድመትም ሲያዳምጥ ውሻንም ሲያዳምጥ እዛም ሲጨው እዚህም ሲጨው ለዚህ ነው የደከመዋል። በማይመለከተን ነገሮች የገባን ጊዜ ብዙ ድካሞች ይኖራሉ፣ ሸክማችንም አይችለውም። በማይመለከተን ጊዜ የገባን ጊዜ የልብ ሰላምም እናገኛለን። በማይመለከተን ነገር አንግባ።